ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ? ሰላማችሁ ይብዛልኝ። ዛሬ የማሳያችሁ ለፀጉራችን ቅባት እንዴት እንደምናዘጋጅ ጥቁር አዝሙድ ፈጭቼው ማለት ነው። በጣም ሳይደቅ በትንሹ ነው የፈጨሁት፣ ትንሽ ሸርከት አድርጌ ማለት ነው። ይሄ እዚህ ላይ የተጠቀምኩት እንትን ነው የወይራ ዘይት ማለት ነው። አሁን ይሄንን ለብ ያለ ውሃ ውስጥ ነው ማስቀምጠው እንደዚህ ማለት ነው። ምክንያቱም ቀጥታ አላፈላውም። ለብ ያለ ውሃ ውስጥ በእንፋሎት ታሞቁታላችሁ። ከዛ ለሳምንት እናስቀምጠዋለን። ከዛ በኋላ በንጹህ ፎጣ እናጠለዋለን ማለት ነው። እናጠለዋለን ለሳምንት እንደዚሁ እናስቀምጥና በንጹህ ፎጣ እናጠለዋለን። ንጹህ ስስ ጨርቅ ማለት ነው። ከዛ ለፀጉራችን በጣም ምርጥ ነው። አንደኛ ራስ ምታት ምናምን ላለባችሁ፣ እኔም ያው እንደዚሁ አንድ ጓደኛዬ ነግራኝ ተጠቀምኩት። አሁን ሁለተኛ እያዘጋጀኩ ነው። በጣም ጥቅም አለው። ራስ ምታት በጣም ነው የሚያስታክሰው ማለት ነው። አንደኛ ለፀጉራችን ጥቁረት፣ ለፀጉራችን እድገትም በጣም አሪፍ ነው ማለት ነው። እኔ አሁን ጥቁር አዝሙድ ብቻ ነው የተጠቀምኩት ማለት ነው። እዚህ ጋር ሌላ ተጨማሪ መጨመር ትችላላችሁ ማለት ነው። እንትን ምናምን ቁርፉድ ምናምን ማድረግ ትችላላችሁ፣ ግን እኔ አላደረኩም እዚህ ጋር። አሁን ይሄንን የፈላ ውሃ አዘጋጅቻለሁ። እዛ ውስጥ ትንሽ አስቀምጠዋለሁ ለተወሰነ ደቂቃ። ከዛ ወጥቼ እቃ ክዳን ያለው እቃ ውስጥ ከትቼ ለሳምንት አስቀምጠዋለሁ ማለት ነው። ተጠቀሙት። በጣም ደስ የሚል ነው እውነት። በጣም በተለይ ራስ ምታት ላለባችሁ የመዳም ቅመሞች ተጠቀሙት። ሌሎቻችሁም ማለት ነው ተጠቀሙ። እኔ ተጠቅሜ ስላየሁት ነው። ጥቅሙ በጣም ለየት ያለ ነው እውነት። እንደምትመለከቱት እዚህ ጋር ውሃ እያፈላሁኝ ነው። አሁን ለምሳሌ ይሄ እዚህ የፈላ ውሃ ውስጥ አስቀምጠዋለሁ ማለት ነው። እንደዚህ ቁጭ አረገዋለሁኝ። ለተወሰነ ደቂቃ ቆየዋለሁ ማለት ነው። እዚህ ማለት ነው የተፈላ ውሃ ውስጥ። ይኸው እንደምትመለከቱት ድስቱ ስለጠበበብኝ በሰፊ ድስት ውስጥ አድርጌዋለሁ ማለት ነው። እንደዚህ እየፈላ ውሃ ነው። ውሃው እየፈላ ነው ጋዝ ላይ ማለት ነው። ከዛ ለተወሰነ ደቂቃ ለ5 ደቂቃ እንደዚህ የፈላ ውሃ ውስጥ ቁጭ አረገዋለሁ ከነሳህኑ ማለት ነው። ይኸው ውሃው ከስር እየፈላ ነው ማለት ነው። ከዛ ሞጭ ይላል ራሱ። ሲሞቅ አውጥተን ለሳምንት ከርና እናስቀምጠዋለን ማለት ነው። ከዛ በንጹህ ፎጣ እናጥለዋለን ማለት ነው። ያያችሁት ጥቁር አዝሙድ ለራስ ምታት አሪፍ ነው፣ በተለያዩ ነገሮች ማለት ነው። ይህን ይመስላል ውዶች፣ የተጠቀሙ። በዚሁም ደግሞ ሼር ሰብስክራይብ ነው ምንድን ነው የሚባለው አድርጉልኝ። እሺ ውዶቼ ሰብስክራይብ አድርጉልኝ፣ ተወዳችሁ ማለት ነው።